ለመሆኑ ቅድመ ውሳኔ ወይንም እጣ ፈንታ ማለት ምን ማለት ነው? እነዚህ ሶስት ነገሮች በደንብ ለይቶ ማወቅ ያስፈልጋል። አሁን የተነሳንበትን ርዕሰ ጉዳይ በደንብ ለማየት እነዚህ ሶስት ነገሮችን በደንብ ማየት ያስፈልጋል። ፕሪዴስቲኔሽን፣ ፎር ኖሌጅ፣ ፍሪ ዊል፣ የእግዚአብሔር ቅድመ ውሳኔ፣ የእግዚአብሔር ቅድመ እውቀት፣ የሰው ነፃ ፈቃድ። ታዲያ አሁን ካነሳነው ሐሳብ አንፃር እነዚህን ነገሮች ስንመለከት የትኛው ላይ ነው የሚያርፈው? ትዳር፣ ምርጫ ወይንስ ደግሞ እጣ ፈንታ ብለን ስንነጋገር የትኛው ላይ ነው የሚያርፈው የሚለውን ለመመልከት መጀመሪያ እግዚአብሔር የወሰናቸው ነገሮች አሉ ወይ በህይወት የሚለውን ነገር መጀመሪያ እንመልከት። ዲቫይን ዲክሪስ የምንላቸው አሉ። የሰውን ነፃ ፈቃድ፣ የሰውን ውሳኔ፣ የሰውን ምርጫ የማይጠብቁ እግዚአብሔር አስቀድሞ የወሰናቸው ነገሮች አሉ። እነሱን መጨረሻ ላይ እንመለከታለን። ወደ አነሳነው ርዕሰ ጉዳይ ግን እንመለስ። ትዳር፣ ምርጫ ወይንስ እጣ ፈንታ? ሰላም ለእናንተ ይሁን። ይህ በሰንበት ቲዩብ ቻናል ስለ ትዳር በሚል ትዳርን በሚመለከቱ ጉዳዮች በተለያየ ርዕሰ ጉዳይ እየተዘጋጀ ወደ እናንተ የሚደርስ ተከታታይ መርሃ ግብር ነው። በዛሬው ቆይታችን ትዳር፣ ምርጫ ወይንስ እጣ ፈንታ የሚለውን ሰፊ የሆነ ርዕሰ ጉዳይ እንመለከታለን። ለሰንበት ቲዩብ እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰብ ናችሁ። በዚህ መርሃ ግብራችን አብራችሁ ቆይታ እንድታደርጉ ጠይቃለሁኝ። የዛሬውን ዝግጅታችንን ከአንድ እውነተኛ ታሪክ ነው የምንጀምረው። ታሪኩ ምንድነው? የጋብቻ ዝግጅት እያደረጉ ያሉ ሁለት ጓደኛ ማቾች አብዛኛውን ነገር በቤተሰብ የሚጨረሰውን ጨርሰው በአካባቢ የሚታወቅ ነው ለጋብቻ የሚያበቃ ዝግጅት እያደረጉ ባሉበት እንዳጋጣሚ እነዚህ ሁለት ጓደኛ ማቾች ወይንም ደግሞ እጮኞች በሚኖሩበት አካባቢ አንድ ገዳም ላይ ያሉ አባት እያደረጉት ያሉት ልዩ ልዩ ምልክቶች በአካባቢው መወራት ይጀምራል። ደርሰው በመጡ ሰዎችም ይናገራል። እና ይቺ ሴቲቱ ባልንጀሮቿ ሁሉ ወደዚህ አባት ወደሚገኙበት ገዳም በመሄድ የእሷ ባልንጀሮች ይመጡና ይሄን ይነግሯታል። ስለዚህ ባልንጀሮቿ ያዩት ነገር እሷም እንዳይቀርባት ይሄ የበቁ አባት እጣ ፈንታ የሚናገሩ አባት አሉ ተብሎ ወደሚታሰብበት ገዳም በቅርብ ስለሚገኝ ከአካባቢዋ ትሄዳለች። የብዙዎችን እጣ ፈንታ የነገሩ ብዙዎችን የፈወሱ የበቁ አባት እንደሆኑ እንደ ሌሎቹ ሰዎች እንደሷ ግንዛቤ መጠን ታያለች፣ ትመለከታለች። ከሄደች በኋላ የገጠማትና ስትመጣ ይዛው የመጣችው ነገር ብዙዎችን ያስገረመ ደግሞ ለጋብቻ አብሯት ዝግጅት እያደረገ ያለውንም ወጣት ያሳዘነ ነበር። ምንድነው የተከሰተው? ወደዛ ገዳም ከሄደች በኋላ ይህን አባት ለማግኘት በተሰጣት ቀጠሮ መሰረት ትቆያለች። ይሄ አባት ታገኛቸዋለች። እንዳጋጣሚ ለጋብቻ ዝግጅት እያደረገች እንደሆነ የራሷን ሕይወት ስታካፍላቸው ሁለተኛ ቀጠሮ ይሰጧትና እንዳትመለስ እዛው እንድትቆይ ይደረጋል። በሁለተኛ ቀጠሮ ይህንን አባት ስታገኝ ልታገባው እየተዘጋጀች ያለችው ሰው እጣ ፈንታዋ እንዳልሆነ ይልቁንም ደግሞ ይህ በቅተዋል ተብሎ የሚታሰቡ አባት እጣ ፈንታዋን እንደተመለከቱላትና ማንን ልታገባ እንደሚገባ እንዳወቁ ይነግሯታል። ይህች ሴት በመጀመሪያ ደረጃ የተደናገጠች ቢሆንም እየቆየች ስትመጣ ግን እጣ ፈንታ ነው፣ ስለዚህ ከምርጫ ይልቅ እጣ ፈንታዬን ልቀበል ይገባል ብላ ስላመነች እዛው ገዳም እጣ ፈንታዋን በቁርባን ታገባለች። የእሷ ደግሞ ሊያገባት እየተዘጋጀ የሚጠብቃት ወንድም አብሯት አልሄደም፣ እዚህ እየጠበቀ ነው ያለው። ወደ አካባቢዋ ስትመለስ ይዛው የመጣችው ነገር ብዙዎችን የሚያስደስት አልነበረም። ይልቁንም ግራ ያጋባ፣ ሊያገባት እየተዘጋጀ ያለውንም ቤተሰብንም ጥያቄ ውስጥ የከተተ ያሳዘነ ድርጊት ነበር። እና ልጅቱ ተደጋጋሚ ጥያቄ ሲቀርብላት ተመልሰው የነበረው መልስ እንዲህ የሚል ነበር፣ እኔ ምርጫዬን ሳይሆን እጣ ፈንታዬን የተቀበልኩት። ለእሱም የሰጠችው መልስ ይህ ነበር፣ እኔ ምርጫዬን ሳይሆን እጣ ፈንታዬን የተቀበልኩት።
በማለት በሽማግሌ፣ በቤተሰብ፣ በአካባቢ ታውቆ ልታገባው ዝግጅት ላይ የነበረውን ሊያገባ ሳምንታት የቀሩትን ወንድም እጣ ፈንታዬን ተቀብያለሁ፣ ምርጫዬን ልከተል ባለመቻሌ ይቅርታ አድርግልኝ በማለት ታሰናብተዋለች። ይህንን ታሪክ ስትሰሙ ምን ተሰማችሁ? ታሪኩ እውነተኛ ታሪክ ነው። ይሄ ታሪክ ስህተቱ ምንድን ነው? ወይንስ ስህተት የለውም? እንግዲህ በቆይታችን የዚህን ታሪክ እውነተኝነት ወይንም ደግሞ እውነተኛ ለመሆን የምንለይበትን መሰረታዊ የሆነ ዕውቀትና መረዳት እናገኛለን። ይህን ለማግኘት ግን እስከ መጨረሻው አብራችሁን ቆዩ። እንግዲህ የዛሬውን ይህን ርዕሰ ጉዳያችንን በደንብ ለመመልከት እነዚህን ሶስት መሰረታዊ ነገሮችን መረዳትና ማወቅ ያስፈልጋል። የመጀመሪያው ፕሪዴስቲኔሽን ወይንም እጣ ፈንታ ቅድመ ውሳኔ የምንለው ነገር ምንድን ነው? ሁለተኛው ደግሞ ፎርኖሌጅ የእግዚአብሔር ቅድመ ዕውቀት፣ ሶስተኛው ፍሪ ዊል የሰው ነፃ ፈቃድ ወይንም ደግሞ የሰው ነፃ ምርጫ የምንላቸው ነው። እነዚህ ሶስት ነገሮች በመሰረታዊነት ያነሳነውን ርዕሰ ጉዳይ ሚዛኑን ጠብቀን ለመመልከት እንድንችል እነዚህን ሶስት ነገሮች መረዳትና ማወቅ ያስፈልጋል። እንግዲህ የመጀመሪያው ፕሪዴስቲኔሽን ስንል ወይንም እጣ ፈንታ ስንል ምን ማለት ነው ካልን፣ እጣ ፈንታ ማለት ከኛ ፈቃድ፣ ከኛ ውሳኔ፣ ከኛ ምርጫ ውጭ የሆነ እግዚአብሔር አስቀድሞ የወሰነው ነገር ማለት ነው። እየሆን ያለነው እያደረግን ያለነው ነገር ሁሉ እየሆነም ያለው እያደረግንም ያለነው እግዚአብሔር ቀድሞ ስለወሰነ ነው የሚል አመለካከት ያላቸው እምነት ያላቸው ሰዎች የሚከተሉት ነው ይህ ፕሪዴስቲኔሽን የሚባለው። ይህም ምን ማለት ነው? ወደድንም አልወደድንም፣ መረጥንም አልመረጥንም ጉዳዩ ከመሆን አይዘልም። በሌላ አነጋገር ምን ማለት መሰላችሁ? እግዚአብሔር የህይወታችን ደራሲ ነው። እኛ ደግሞ በዚች ዓለም መድረክ ላይ የተጻፈልንን ህይወት የምንተውን ሰዎች ነን የሚል እምነት ያላቸው አካላት አሉ። በአስተምህሮ ደረጃ፣ በእምነት ደረጃ ይሄን የሚያምኑ ይሄን የሚከተሉ አካላት አሉ። ይሄ ፕሪዴስቲኔሽን ይባላል፣ ቅድመ ውሳኔ። አካባቢያችንም በልማድ በባህላችን የ40 ቀን እድል፣ የ80 ቀን እድል የሚባሉ ነገሮች አሉ። ይሄ ምንድነው? ሰው አስቀድሞ እግዚአብሔር የወሰነለት ነገር ነው የሚኖረው። የሚያገኘውንም የሚያገኘው፣ የሚያጣውንም የሚያጣው እግዚአብሔር አስቀድሞ ስለወሰነበት ነው የሚል አመለካከት፣ ትምህርት ያላቸው ይህን የሚከተሉ አካላት አሉ። በኦርቶዶክሳዊ ነገረ መለኮት ትምህርት ውስጥ ቅድመ ውሳኔ እንዴት ይታያል የሚለውን ሶስቱንም ከጨረስን በኋላ የምንመለከት ይሆናል። ሁለተኛው ፎርኖሌጅ የምንለው ነው። ይህም ማለት ቅድመ ዕውቀት፣ እግዚአብሔር አምላክ ስለሆነ ሁሉን ያውቃል። ሁሉን ያውቃል ስንል እግዚአብሔር ከጊዜ ውጭ ስለሆነ በጊዜ ውስጥ እና በቦታ የሚከናወኑትም ነገሮች በጊዜ ውስጥ ከመሆናቸውና ከመከናወናቸው አስቀድሞ እግዚአብሔር ያውቃል የሚል ትምህርት ነው። ፎርኖሌጅ ይባላል። ይሄ እግዚአብሔር ከዓለም መፈጠር አስቀድሞ በዓለም ውስጥ የሚሆነውን ነገር ሁሉ ያውቃል። ይሄ ዕውቀት ሁለት ነገሮችን መሰረት ያደረገ ዕውቀት ነው። እግዚአብሔር መጀመሪያ ሁሉን ነገር ወስኗል የሚል እምነት ባይኖረንም እግዚአብሔር የወሰናቸው የሚያውቃቸው ነገሮች አሉ። ሁለተኛው እግዚአብሔር ከሰው ነፃ ፈቃድና ምርጫ የተነሳ የሚያውቃቸው ዕውቀቶች አሉ። ይህ ፎርኖሌጅ ይባላል። ቅድመ ዕውቀት፣ ቅድመ ዕውቀት እግዚአብሔር ቀድሞ የሚሆነውን ነገር ያውቃል። ሶስተኛው ፍሪ ዊል ነፃ ፈቃድ፣ ነፃ ምርጫ የምንለው ሲሆን እግዚአብሔር ሰውን በመልኩ እንደ ምሳሌው ፈጥሮታል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ማለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ይላል። እግዚአብሔር ሰውንም በመልኩ እንደ ምሳሌው ፈጠረው የሚል ቃል እናገኛለን። ይሄ ማለት እግዚአብሔር ለሰው ልጅ
ከሰጣቸው ጸጋዎች መካከል አንዱ ሰው ነፃ የሆነ ፍጡር መሆኑ ነው። ነፃ ፈቃድ፣ ፍሪ ዊል፣ ነፃ ምርጫ የምንለው ይሄንን ነው። በኦርቶዶክሳዊ የነገረሰብ ትምህርት ውስጥ እግዚአብሔር ሰውን ልክ ሮቦት ተሰርቶ ፕሮግራምድ እንደሚደረገው ሳይሆን እግዚአብሔር ሰውን ሲፈጥር በነፃ ፈቃድ በምርጫው እንዲኖር የሚያስብበት መልካሙን የሚለይበትን አቅምና ክህሎት ሰጥቶ ነው የፈጠረው። መሰረታዊ አስተምህሮ ነው በነገረ ሰብ ወይንም በአንትሮፖሎጂ ትምህርታችን ውስጥ። አሁን እንግዲህ ሶስቱን ነገሮች አየን። ቅድመ ውሳኔ ምን ማለት ነው ወይንም ዕጣ ፈንታ ምን ማለት ነው ካልን እኛ ያልመረጥነው ነገር ግን እግዚአብሔር ቀድሞ የወሰነው እኛ እግዚአብሔር የወሰነውን የምንኖር ነን የሚል አመለካከት ነው። ሁለተኛው ፎር ኖሌጅ እግዚአብሔር ሁሉን አዋቂ ስለሆነ በጊዜና በቦታ ነገሮች ከመከናወናቸው በፊት እግዚአብሔር ከጊዜና ከወሰናት ውጭ ስለሆነ እግዚአብሔር ቀድሞ አንድ ነገር ከመሆኑ በፊት ያውቃል። ይሄ ምን ማለት ነው? ምርጫችንን፣ ውሳኔያችንን፣ የምንወደውን የምንጠላውን፣ ቀድመን የምናደርገውን የህይወታችንን የመጨረሻውን ነገር ያውቃል የሚል ክፍል ነው ይሄ። ሶስተኛው ቅድም ያልነው ነፃ ፈቃድ ያልነው ደግሞ ሰው እግዚአብሔር ሲፈጥረው ሰውን ነፃ ፍጡር ወይንም ደግሞ የሚያደርጋቸውን ነገር በነፃነት ወዶ ፈቅዶ በምርጫው እንዲያደርግ አድርጎ ኃላፊነትን ሰጥቶ ፈጥሮታል። ይህ የሚታወቅ ዘንድ እግዚአብሔር የሰውን ልጅ ከፈጠረ በኋላ ለሰው ልጅ ከሰጣቸው ነገሮች መካከል አንዱ ሕግ ነው። ጸጋውን የሰጠ እግዚአብሔር ሕግንም አብሮ ሰጥቷል። ይህ ሕግ ምን የሚል ነው? በገነት ካለው ዛፍ ሁሉ ትበላለህ፣ መልካምና ክፉን ከሚያስታውቀው ዛፍ ግን አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ የሚል ኦሪት ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሕግን ሰጥቷል። እግዚአብሔር ሕግ ከሰጠባቸው መሰረታዊ ምክንያቶች መካከል አንዱ ሰው አንድን ነገር የማድረግና ያለማድረግ ፈቃድ ኑሮት የተፈጠረ መሆኑ ማሳያ ነው። ስለዚህ እግዚአብሔር አድርግ አታድርግ የሚል ሕግ ሲሰጥ ምን እየነገረን ነበረ? ሰው የማድረግ ያለማድረግ ነፃ ምርጫና ፈቃድ ያለው ፍጡር መሆኑን ሕጉን የሚሰጠው አካል እንዲህ አይነት ማንነት ያለው ፍጡር መሆኑን እየነገረን ነበር። ስለዚህ ሰው ነፃ ፈቃድ ያለው ፍጡር ነው፣ ሰው ምርጫ ያለው ፍጡር ነው የሚለው መሰረታዊ የኦርቶዶክስ ነገረሰብ ትምህርት ውስጥ በነገረ ድነት ትምህርትን ውስጥ ትኩረት ሰጥተን ከምናያቸው መሰረታዊ ነጥቦች መካከል አንዱ ነው። ታዲያ እንዲህ ከሆነ በኦርቶዶክሳዊ ቲዮሎጂ ወይንም ደግሞ ነገረ መለኮት ትምህርት ውስጥ ፕሪደስቲኔሽን ያለው ቦታ ምንድን ነው? ፕሪደስቲኔሽን ያለው ቦታ ምንድን ነው? ሁሉም ነገር ፕሪደስቲን ተደርጓል ብለን ነው የምናምነው? ሁሉም ነገር በእግዚአብሔር ተወስኗል ብለን ነው የምናምነው? ወይስ ምንድን ነው? የእግዚአብሔር ቅድመ እውቀት የኛ ነፃ ፈቃድ ያለው ቦታ ምንድን ነው በህይወታችን የሚለውን እንመልከት። የመጀመሪያው አንድ ቀላል ምሳሌ ልስጣችሁ። እሱ ምንድን ነው? የአየር ትንበያ ባለሙያዎች በነገው ዕለት በዚህ አካባቢ ዝናብ ይጥላል፣ በዚህ አካባቢ የሚኖረው የአየር ሁኔታ እንዲህ ይሆናል፣ በዚህ አካባቢ በዚህ መጠን ዲግሪ ሴልሺየስ ሙቀት ይመዘገባል ብለው ከቀኑ በፊት መረጃዎችን የቴክኖሎጂውን ውጤት ተጠቅመው ትንታኔ ይሰጣሉ። ወይንም ነገ እንዲህ ይሆናል ብለው ብያኔ ይሰጣሉ፣ ይተነብያሉ ማለት ነው። አሁን እነዚህ የአየር ትንበያ ባለሙያዎች ከተናገሩ በኋላ በዛ ዕለት ዝናብ ይጥላል ባሉበት ስፍራ ዝናብ ቢጥል፣ በዚህ አካባቢ ይህን ያክል ሙቀት ይመዘገባል ባሉበት አካባቢ ያሉት የሙቀት መጠን ሲከሰት የምናስበው ምንድን ነው? እነዚህ የአየር ትንበያ ባለሙያዎች ስለተናገሩ ነው የሆነው ወይንስ የተናገሩት የተፈጥሮ ሕግ ስለሆነ ያለውን መረጃ የቴክኖሎጂውን ውጤት ተጠቅመው የሚሆን ነገር መሆኑን ተናገሩ ወይንስ ደግሞ እንዲሆን ተናገሩ? እነዚህ ሰዎች ነገ እንዲህ ያለ ዝናብ መጠን በዚህ አካባቢ ይሆናል የተለመደ ስለሆነ እናውቀዋለን ሁላችን። ግን አሁን በነገ ብለው በተናገሩበት ዕለት ባሉት መጠን ዝናብ ቢጥል ያሉት የሙቀት መጠን ቢመዘገብ ያ የሆነው ነገር የሆነው እነዚህ ሰዎች
ስለተናገሩ ነው? ስለወሰኑ ነው? የእነዚህ ሰዎች ማወቅ ነገ የሚሆነውን ነገር ማወቃቸው መወሰናቸው ነው? ነገ ብለን በምናስበው ቀን እነሱ ያሉት ነገር ሲሆን እነዚህ ሰዎች ስለወሰኑ ነው የሆነው ማለት እንችላለን? ምን ይመስላችኋል? ወይንስ ስላወቁ ነው የሆነው? ነው ዕውቀታቸውን አይ የወሰኑት ስለሆነ ያወቁት እንላለን? መልካም ብላችኋል። ጉዳዩን እንደዚህ ነው ማየት ያለብን። ነገ ብለው በተነበዩት ዕለት የሚሆነውን ነገር የተናገሩት የማይቀር የተፈጥሮ ሕግ ስለሆነ ከማይቀረው የተፈጥሮ ሕግ አንጻር ይህን መረጃ በሚመሰበሰቡበት ወቅት ከደረሱበት ካገኙት መረጃ አንጻር ተናገሩ እንጂ እነሱ ይናገሩም አይናገሩም የተፈጥሮ ሕግ እስከሆነ ድረስ የሚሆነው ነገር ከመሆን አይዘልም። ይሄ ተፈጥሮ ሕግ ስለሆነ ማወቃቸው ግን የሆነው ነገር ስለወሰኑት ነው የሆነው እንድንል አያደርገንም። ሁለተኛ ምሳሌ ልጨምርላችሁ። በሕክምና ውስጥ አንድ ሐኪም ወደ እሱ የመጣን አንድ በጣም በጽኑ ህመም ውስጥ ያለን ሰው ይመረምረዋል፣ በደንብ ያየዋል። ቼክአፕ ካደረገ በኋላ ዲያግኖሲሱን ከሰራ በኋላ እንበልና ይህ ሰው ካለው የጤና ማንነት አንጻር የቀረው እድሜ ሳምንት ነው። ይህ ሐኪም ይሄንን አውቋል። ስለዚህ ለታማሚው ቤተሰቦች የሳምንታት እድሜ ቢቆይ ነው አሁን ያለበት የህመም ደረጃ ለሳምንት እንዲቆይ ቢያደርገው ነው እንጂ አልቋል ነገሩ ቢላቸው ይህ ሰው ህይወቱ ቢያልፍ አሁን የዚህ ሰው የህይወት ማለፍ እና የዚህ ዶክተር ከህክምናው ከደረሰበት ዕውቀት ደረጃ ሞቱን ማወቁ ከዚህ አንፃር እንዴት ትመለከቱታላችሁ? ይሄ ሰው የሞተው ይህ ሐኪም እንዲሞት ስለወሰነ ነው ማወቁን። አሁን ለምሳሌ ይህ ሐኪም ማወቁ የዚህን ሰው ሞት እሱ ስለወሰነ ሞተ ያሰኛል። ስለዚህ የዚህ ሐኪም ማወቅ ቀድሞ ያውቃልና ቀድሞ ወስኗል ልንል አንችልም። ቀድሞ ያውቃልና ቀድሞ ይወስናል ማለት አንችልም። ስለዚህ ቅድመ ዕውቀት ስንል የእግዚአብሔር ቅድመ ዕውቀትን ስንል በዚህ ባነሰ ምሳሌ ውስጥ ያየነው ነገር የተረዳነው ነገር ምንድነው? እግዚአብሔር ሁሉን ያውቃል። እግዚአብሔር ሁሉን ነገር ቀድሞ አዋቂ ነው። ሐሳብ ከመታሰቡ በፊት ድርጊት ከመፈጸሙ በፊት ያውቃል። በህይወታችን የምንመርጠውን የምንወደውና የምንጠላውን የምንከተለውን መንገድ ሁሉ ያውቃል። እግዚአብሔር የሁሉንም መንገድ ያውቃል። የሁሉንም የህይወት ፍጻሜ ያውቃል። ይሄ ማለት ግን እግዚአብሔር ያ የሚያውቀው ዕውቀት እኛ እንድንመርጠው የወሰነው ነው፣ እኛ እንድንሄድበት የወሰነው ነው ማለት ግን አይደለም። እግዚአብሔር ምርጫችንን፣ ፍጻሜያችንን፣ የምንከተለውን መንገድ ሁሉን አዋቂ ስለሆነ ነው እንጂ የሚያውቀው ስለወሰነልን አይደለም የሚያውቀው። ስለዚህ ሁለቱ መምታታት የለበትም ማለት ነው። ቅድመ ውሳኔ እና ቅድመ ዕውቀት መምታታት የለበትም። እግዚአብሔር ሁሉን ያውቃል፣ እግዚአብሔር ቀድሞ ያውቃል ሁሉንም ነገር ማለት እግዚአብሔር ሁሉን ነገር ወስኗል ማለት አይደለም። አዎ እግዚአብሔር አምላክ ስለሆነ ከሉዓላዊ ጌትነቱ የተነሳ ከሰው ምርጫ ነፃ ፈቃድ ውጭ ወስኖ የሚያውቃቸው ነገሮች አሉ። ዲቫይን ዲክሪስ የምንላቸው መለኮታዊ እቅድ፣ መለኮታዊ ፕላን፣ አምላካዊ እቅድ አለ። የሰውን ነፃ ፈቃድ፣ የሰውን ምርጫ ምንም ኮንሰርን ሳያደርግ እግዚአብሔር በሉዓላዊ አምላክነቱ የወሰናቸው የሚያውቃቸው ነገሮች አሉ። ይሄ ማለት ግን እግዚአብሔር ሁሉን ነገር ወስኗል ማለት ፈጽሞ አይደለም። ታዲያ በኦርቶዶክሳዊ የነገረ መለኮት ትምህርት ውስጥ የምናምነው የቱን ነው? እግዚአብሔር ሁሉን ነገር ቀድሞ ወስኗል፣ የምንሆነውን ሁሉ የምንሆነው እግዚአብሔር ቀድሞ ስለወሰነ ነው የሚለውን ነው ወይስ የእግዚአብሔር ቅድመ ዕውቀት፣ የእግዚአብሔር ውሳኔ፣ የሰው ነፃ ፈቃድ ምርጫ በህይወታችን ሚዛናቸውን ጠብቀው ያሉበት ሁኔታ አለ? በእርግጥ ዲቫይን ዲክሪስ የምንላቸው እግዚአብሔር በሉዓላዊ አምላክነቱ የሰውን የየትኛውንም አካል ነፃ ፈቃድና ምርጫ ማዕከል ሲያደርግ የወሰናቸው ነገሮች አሉ። እሱ መጨረሻ ላይ እንመለከታለን።
አስቀድመን ግን እነዚህን ነገሮች በደንብ ማየቱ ተገቢ ስለሆነ በጥቂቱም ቢሆን አይተናቸዋል። በእኛ በቤተ ክርስቲያናችን ቅድመ ውሳኔ የሚባል ነገር በሰው በተለይ በህይወት ሁኔታ ውስጥ ያለው ስፍራ መጠኑ በጣም አነስተኛ ነው። ይልቁንም የሰው ነፃ ፈቃድ ከእግዚአብሔር ስጦታ ጋር፣ ከእግዚአብሔር በጎ ፈቃድ ጋር፣ ከእግዚአብሔር ዓላማ ጋር አብረው በህብረት ይሰራል የሚል የጸና አቋም አለ። ሲነርጂ የምንለው ማለት ነው። በተለይ በነገረ ድነት ትምህርታችን ሲነርጂ የምንለው የሚድኑት እግዚአብሔር አስቀድሞ እንዲድኑ ስለወሰነላቸው፣ የሚኮነኑት እግዚአብሔር አስቀድሞ ስለወሰነባቸው ሳይሆን ከተገለጠው ከእግዚአብሔር ጸጋ ጋር ሰዎች ነፃ ፈቃዳቸውን መሰረት አድርገው በህብረት አብረው የመስራት ያለመስራት፣ የማደግ ያለማደግ፣ ፍሬ ማፍራት ያለማፍራት ውጤት እንጂ የእግዚአብሔር ቅድመ ውሳኔ ውጤት አይደለም የምንለው። ልክ በነገረ ድነት ትምህርት ውስጥ የምናስበው በተመሳሳይ እዚህም ይሰራል። ታዲያ እነዚህን ነገሮች ካየን ትዳር ምርጫ ወይንስ ዕጣ ፈንታ የሚለውን አስከትለን ደግሞ እንመልከት። እንግዲህ ጋብቻን ስንመለከት የጋብቻ መሰረቱ ራሱ እግዚአብሔር ነው። ጋብቻን የመሰረተው ራሱ እግዚአብሔር ነው። በመጽሐፍ ቅዱስ በዘፍጥረት ውስጥ እግዚአብሔር መልካም አይደለም ያለው የመጀመሪያው ነገር የሰውን ብቻ መሆን ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ያለው ራሱ እግዚአብሔር ነው። ከተፈጠረው አዳም ጎን አጥንትን ወስዶ ሴትን የሰራ ራሱ እግዚአብሔር ነው። በኦሪት ዘፍጥረት መጽሐፋችን በመጀመሪያው ምዕራፍ ላይ እግዚአብሔር ወንድና ሴት አድርጎ ፈጠራቸው የሚል ቃል እናገኛለን። ስለዚህ የጋብቻ መስራቹ፣ የጋብቻ መሰረት ራሱ እግዚአብሔር ነው። የሆነ ማህበረሰብ ኑሮ የደረሰበት የኑሮ ኤክስፒሪየንስ አይደለም ጋብቻ። ጋብቻ የሆነ ማህበረሰብ ኑሮ የደረሰበት ኤክስፒሪየንስ አይደለም። ወይንም ጋብቻ የሆኑ ስቴቶች አይ ለማህበረሰባችን ይህ ያስፈልጋል ስላሉ የመጣ ነገር አይደለም። ጋብቻ ከሰው ልጅ ጥንተ ኑሮ ከህላዊው ጀምሮ አብሮ ያለ ነገር ነው። እግዚአብሔርም ሰውን ሲፈጥረው የሚገርመው ለዚህ በህብረት ለሚኖረው የአንድነት ኑሮ ማንነቱን፣ አካሉን፣ ስሜቱን አዘጋጅቶ ነው የፈጠረው። ወንድ ሴት፣ በወንድነት በሴትነት መካከል ያለ ስሜት፣ አካላዊ ዝግጅት፣ ይህን ሁሉ እግዚአብሔር አስቀድሞ ሰውን ሲፈጥር አብሮ ነው ያዘጋጀው። ይሄ ምን ይነግረናል? የጋብቻ መሰረት ራሱ እግዚአብሔር ነው። ጋብቻን የመሰረተውም እሱ ነው። የጋብቻንም ዓላማ ግልጽ አድርጎ የነገረን እርሱ ነው። ጋብቻንም የባረከው እርሱ ነው። ሁለቱን የሚያጣመረ እርሱ ነው። ይህን ከማወቅ ነው መነሳት ያለብን። ጋብቻ መስራቹ መሰረቱ እግዚአብሔር ነው። ይህ ማለት ግን የጋብቻ መስራች የጋብቻ መሰረት እግዚአብሔር ነው ማለት በጋብቻ ውስጥ በትዳር ውስጥ የትዳር አጋሬን የሚወስንልኝ እርሱ ነው ማለት ግን አይደለም። አሁን ምርጫዎች ብዙ በሆኑበት ዓለም ውስጥ እየኖርን በመጀመሪያው የሰው ልጅ ጅማሮ የአዳምና የሔዋንን ታሪክን በምናይበት ጊዜ አዳም ከጎኑ የተገኘችውን ሔዋንን እግዚአብሔር ከበጃት በኋላ ከሰራት በኋላ አምጥቶ በግድ እንዲቀበል አላደረገውም። ይልቁንም አዳም ከጎኑ የተገኘች የአጥንቱ ክፋይ አካሉ ስጋው እንደሆነች እንዲረዳ በማድረግ እግዚአብሔር ፈቅዶ እንዲቀበላት ነው ያደረገው። አዳምም ሴቲቱን ባያት ጊዜ ይቺ አጥንት ከአጥንቴ ናት፣ ይቺ ስጋ ከስጋዬ ናት ብሎ ሚስት ትሆነው ዘንድ እግዚአብሔር ቢያዘጋጃትም የመረጠው ግን እሱ ነው። በደንብ ይሄን ማስተዋል ያስፈልጋል። ያዘጋጃት እርሱ ነው። ያዘጋጃት እግዚአብሔር ነው። የመረጠው ግን አዳም ነው። እንደውም ታስታውሳላችሁ
አዳም ከተሳሳተ ከወደቀ በኋላ አንተ የሰጠህ ሴት ብሎ ለውድቀቱ ተወቃሽ እግዚአብሔርን ለማድረግ ሞክሯል። ነገር ግን ሔዋንን እግዚአብሔር አዘጋጃት እንጂ መርጦ ይቺ አጥንት ከአጥንቴ ነች፣ ይቺ ስጋ ከስጋዬ ነች ብሎ ሚስት ተሆነው ዘንድ የመረጠው ግን አዳም ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 አንስተን ስናነብ እግዚአብሔር ከጎኑ ያዘጋጃትን ይችን ሴት ወደ አዳም አመጣት። እንደውም አባቶቻችን አዳም ፈጽሞ ተኝቶ ቢሆን ኖሮ ባዕድ ፍጥረት አድርጎ ይቆጥራት ነበር፣ ከሌላ የተገኘች አድርጎ ይቆጥራት ነበር። ነገር ግን በማእከለ ነዊው ወንቃ በመተኛትና በመንቃት መካከል ሆኖ ነው እግዚአብሔር ከአዳም ጎን ሔዋንን ያበቻት፣ ሴቲቱን ይሰራት። ይሄ ምክንያት አለው። እግዚአብሔር በዚህ ውስጥ ምን እያደረገ ነበር? ምንም እንኳ ሴቲቱን ያበጃት እርሱ ቢሆንም ሚስት ተሆነው ዘንድ ግን የመምረጥ መብት ያለው አዳም ነበር። ስለዚህ አዳም ሴቲቱን መርጦ ነው ሚስቱ ያደረጋት። ይሄ በመጀመሪያ ማስተዋል አለበት። ልክ እንደዚህው እግዚአብሔር ወንድና ሴትን የፈጠረው እግዚአብሔር ወንድና ሴት አድርጎ ፈጠራቸው። ኦሪት ዘፍጥረት ምዕራፍ 1 ላይ እግዚአብሔር ሴትና ወንድ አድርጎ ፈጠራቸው። እግዚአብሔር የፈጠረው እከሌ ለሚባል ወንድ እከሊት የምትባል ሴትን አይደለም። እገሊት ለምትባል ሴት እገሌ የሚባል ወንድን አይደለም። እግዚአብሔር የፈጠረው ለእገሌ ሴትን ነው፣ ለእከሊትም ደግሞ ወንድን ነው። እግዚአብሔር የፈጠራቸው ወንዶች ደግሞ በቁጥር የተወሰኑ አይደሉም። እግዚአብሔር የፈጠራቸው ሴቶች በቁጥር የተወሰኑ አይደሉም። እግዚአብሔር የፈጠራቸው ወንዶችም በቁጥር የተወሰኑ አይደሉም። የእግዚአብሔር ፈቃድ ምንድነው? በዚህ ውስጥ ካለ ወንድና ሴት አድርጎ ፈጥሯቸዋል። አንድ ወንድ ከአንዲት ሴት ጋር እንዲሆን የእግዚአብሔር ፈቃድ፣ አንዲት ሴት ከአንድ ወንድ ጋር እንድትሆን ነው የእግዚአብሔር ፈቃድ። ግን ያ አንድ ወንድ ያንቺ ምርጫ ነው። ግን ያቺ አንዲት ሴት ያንተ ምርጫ ነች። የእግዚአብሔር ዓላማ በትዳር ውስጥ ሁለቱ በፍቅር አንድ ሆነው እንዲኖሩ፣ ሁለት የተባሉት በፍቅር አንድ ሆነው እንዲኖሩ ነው። ያቺ አንድ ሴት ግን እግዚአብሔር ያዘጋጃት ብትሆንም የምትመርጣት አንተ ነህ ከብዙ ሴቶች። ያ አንድ ወንድ ግን እግዚአብሔር የፈጠረው ቢሆንም ከብዙ ወንዶች ግን የምትመርጫው አንቺ ነሽ። ይህን በመሰረታዊነት ማወቅ መረዳት ያስፈልጋል። እግዚአብሔር በመጀመሪያ ወንድና ሴት አድርጎ ፈጠራቸው። እገሌ ለሚባል ወንድ እከሊት የምትባል ሴት እግዚአብሔር አልፈጠረም። እከሊት ለምትባል ሴት እገሌ የሚባል ወንድ እግዚአብሔር አልፈጠረም። ብዙ ጊዜ በንግግሮቻችን ተለምዶ ዕውቀት ሆኖ ስፍራ የያዘው ብዙ ጊዜ ምን እንላለን? ግራ ጎኔ ትመጣለች፣ ግራ ጎኔ አይቀርም፣ ታገኛለህ ግራ ጎን የሚባል ነገር አለ። ሲጀመር መጽሐፉ ግራም ቀኝም አይልም፣ እኛንን የምንለው። ግን መረዳት ያለብን ነገር እኔ ለምሳሌ ግራ ጎኔን የምፈልግ ከሆነ በዓለም ላይ ስንት ሴቶች ናቸው ያሉት? ከነዚህ ሴቶች መካከል የትኛዋ ነች የኔ ግራ ጎን? በምንድን ነው የማውቀው? ከኔ ግራ ጎን የተሰራችስ ከሆነ ምናልባት በእድሜ እሷ ቀድማ የተወለደች ብትሆንስ፣ የተፈጠረች ብትሆንስ? እኔ የምፈልገው ከኔ ጎን የተገኘች ነው፣ ከግራ ጎን የተገኘች ነው ብለን እየጠበቅን ያለን ሰዎች ልኖር እንችላለን። ግራ ጎን ብለን እየፈለግን ያለን ሰዎች ልኖር እንችላለን። እንበልና ግን በእድሜ ለምሳሌ እኔ ያገባኋት ሴት ከኔ ቀድማ የተወለደች ብትሆንስ፣ የተፈጠረች ብትሆንስ? ከሌላ ሰው ግራ ጎን የተፈጠረች የተገኘች ነች ማለት ነው። ከሌላ ግራ ጎን የተገኘችውን ነው ማለት ነው እያደረኩ ያለሁት። ይሄ ስህተት የሆነ አመለካከት ነው። ይሄን በደንብ መረዳትና ማስተዋል ያስፈልጋል። ትዳር ወይንም በትዳር ውስጥ የምንመርጠው አብረነው የምንኖረው ሰው ቀድሞ ለአንተ ተብሎ እገሌ የገሌ ሚስት ይሆናል፣ እከሊት
የገሌ ባል ትሆኛለሽ የሚል ቅድመ ውሳኔ ውስጥ የገባ ነገር የለም። ይህን በደንብ መረዳት ማስተዋል ያስፈልጋል። መጽሐፍ ቅዱሳዊ ማሳያዎችን እንጨምር። ለምሳሌ በኦሪት ዘፍጥረት ምዕራፍ 24 ላይ እንደምናገኘው አባታችን አብርሃም ለልጁ ለይስሐቅ አገልጋዩ ከወገኖቹ ሚስት ተሆነው ዘንድ ሴትን እንዲያመጣ ይልከዋል። ይህ ታሪክ እግዚአብሔር ሰዎችን በነፃ ፈቃዳቸው እንደሚያስተናግድ ትልቅ ማሳያ። የአብርሃም አገልጋይ ለይስሐቅ ሚስት ለመፈለግ በጸሎት ተጉዞ ርብቃን አገኛት። ነገር ግን እሷን ወደ እሱ ይዞ ከመሄዱ በፊት የርብቃ ቤተሰቦች ወላጆቿ እንዲህ አሉ፣ ብላቴናይቱን እንጥራት፣ አፏን እንጠይቅ አሉ። ርብቃንም ጠርተው ከዚህ ሰው ጋር ትሄጃለሽ አሏት። እሷም እሄዳለሁ አለች። ኦሪት ዘፍጥረት ምዕራፍ 24 ቁጥር 57 እና 58 ላይ የምናገኘው ነው። እንግዲህ በዚህ ታሪክ ውስጥ እንደምናየው አጠር ለማድረግ ታሪኩን እግዚአብሔር መንገዱን ቢመራውም ለአብርሃም አገልጋይ፣ ርብቃ ግን አብራው ለመሄድ ፈቃዷ ተጠይቋል። እርሷም ደግሞ እሄዳለሁ በማለት የራሷን ነፃ ምርጫና ውሳኔ አሳልፋለች። ርብቃ ለይስሐቅ ሚስት ተሆነው ዘንድ 3 አካላት ፈቃዳቸው ተጠይቋል። የአብርሃም አገልጋይ እግዚአብሔርን በጸሎት ጠይቋል። መንገዱን እንዲመራው የእግዚአብሔር ፈቃድ ተጠይቋል። 1 ሁለተኛ የቤተሰቧ ፈቃድ ተጠይቋል። ግን ደግሞ ቤተሰቦቿ ብቻ ስለፈቀዱ አይደለም ርብቃ ሄደችው። ወላጆቿ ርብቃን ጠይቀዋታል። ከዚህ ሰው ጋር ትሄጃለሽ? እርሷም ደግሞ አዎ እሄዳለሁ ብላ ፈቃዷን ሰጥታለች። ስለዚህ ርብቃ ለይስሐቅ ሚስት የሆነችው እግዚአብሔር አስቀድሞ ስለወሰነ ሳይሆን የእነዚህ 3 አካላት ፈቃድ ስለሆነ ነው። የእግዚአብሔር፣ የቤተሰቦቿ፣ የርብቃ። ሁለተኛውን ታሪክ እንመልከት። የሶምሶን ታሪክ ነው። እንግዲህ የሶምሶን ታሪክ ምናልባት የሰው ልጅ ምርጫ በትዳር ህይወት ላይ ምን ያህል ወሳኝ እንደሆነና እግዚአብሔር የሰውን ምርጫ እንደማይቀማ እንደማይከለክል ማሳያ ነው። ሳምሶን ወደ ተምናት ወርዶ ከአሕዛብ ወገን የሆነችውን ፍልስጤማዊቷን ሴት አየ። ወላጆቹ እስራኤላዊ እንደመሆናቸው ሕግ አላቸው። ስለዚህ ከአምላክ ወገን እንድታገባ ሲሉ ለምነውታል። ማንን? ልጃቸው ሶምሶንን። ይሁን እንጂ እሷ ዓይኔን ደስ አሰኝታኛለችና እሷን አጋቡኝ ብሎ እምቢ አለ ሶምሶን። መጽሐፈ መሳፍንት ምዕራፍ 14 ቁጥር 3 ላይ ታገኙታላችሁ ታሪኩን። ከ14 አንስታችሁ አንብቡት። መጽሐፈ መሳፍንት ምዕራፍ 14ን አንብቡት። እንግዲህ ይህ ትዳር በኋላ ላይ መከራና ውድቀት ነው ለሶምሶን ይዞበት የመጣው። እግዚአብሔር ሶምሶንን በግድ አልከለከለው። ምክንያቱም ውሳኔው የሶምሶን የዓይን ምርጫ ነበር። ትዳር ቅድመ ውሳኔ ቢሆን ኖሮ እግዚአብሔር ለቅዱስ ሰው ለሶምሶን ውድቀትን አይጽፍበትም ነበር። ውድቀቱ የመጣው ከራሱ የተሳሳተ ምርጫ እንጂ እግዚአብሔር ቀድሞ በዚህ መንገድ ሚስት ተሆነው ዘንድ ስለወሰነ አልነበረም። ይሄ ሌላው የመጽሐፍ ቅዱስ ማሳያ ነው። ርብቃም የሄደችው መርጣ ነው። ሶምሶንም የተጎዳው በምርጫው ነው። እግዚአብሔር እንዲጎዳ ስለወሰነበት አይደለም። ሌላው በሐዲስ ኪዳን ወሳኝ የሆነው ማሳያ ክፍል የሐዋርያው ቅዱስ ጳውሎስ ስለ ትዳር ወይንም ስለ ጋብቻ በተናገረበት የመጀመሪያው ቆሮንቶስ መልእክቱ ምዕራፍ 7 ላይ የተናገረው ነገር ነው። እንግዲህ ቅዱስ ጳውሎስ በትዳር ዙሪያ በሰፊው በጻፈበት በዚህ ምዕራፍ ላይ አንድ ክርስቲያን ማንን ማግባት እንዳለበት ሙሉ በሙሉ የምርጫ መብት እንዳለው በግልጽ አስቀምጧል። ምንድነው ያለው? እንደው ሚስት ባሏ በሕይወት ሳለ የታሰረች ነች ማለት ሌላ ልታገባ አልተፈቀደላትም፣ ክልክል ነው ማለት ነው። ባሏ ቢሞት ግን በጌታ ይሁን እንጂ የወደደችውን ልታገባ ነፃነት አላት። እንግዲህ በዚህ ክፍል ውስጥ የወደደችውን ልታገባ ነፃነት አላት የሚል ቃል እናገኛለን። ይህ የወደደችውን ልታገባ ነፃነት አላት የሚለው ቃል የትዳር አጋርን መምረጥ የሰውየው የሴትዮዋ ሙሉ ነፃነትና ምርጫ መሆኑን በመጽሐፍ ቅዱስ በግልጽ ተቀምጦ እናገኛለን።
የተጻፈላትን ታግባ አይደለም ያለው፣ የወደደችውን ያለው። ብቸኛው ግን መመዘኛ ሐዋርያው ቅዱስ ጳውሎስ በዚህ ውስጥ ያስቀምጠው በጌታ ይሁን። ምን ማለት ነው? እምነት ያለው ስነ ምግባር ያለው ይሁን። ይሄ መለኪያ ይሁን እንጂ ይህ በእነዚህ መለኪያዎች የምትመርጠው የወደደችውን ነው። ይህ የወደደችውን የሚለው ምን ያሳያል ማለት ነው? ነፃ ፈቃድን ምርጫው የሰው እንደሆነ ያሳያል። በነገራችን ላይ በመጽሐፈ ሲራክ ምዕራፍ 15 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔር አስቀድሞ ሰውን በንጽህና ፈጠረው፣ የወደደውንም ያደርግ ዘንድ እንደ ምክሩ ሐሳብ ተወው ይላል። በደንብ አስተዋላችሁት? እግዚአብሔር አስቀድሞ ሰውን በንጽህና ምን አለው? ፈጠረው፣ የወደደውንም ያደርግ ዘንድ እንደ ምክሩ ተወው። ሰውን የፈጠረው እግዚአብሔር ነው። የተፈጠረው ሰው ግን በህይወቱ የሚያደርገውን ነገር የሚያደርገው በነፃ ፈቃዱና በምርጫው። ለዚህ ነው እንደ ምክሩ እንደ ሐሳቡ የወደደውን ያደርግ ዘንድ ተወው። እግዚአብሔር ፈጥሯል የሰውን ልጅ ፈጥሬዋለሁና ብሎ ግን ከነፃ ፈቃድ ምርጫ ውጭ አድርጎ እግዚአብሔር አልፈጠረው። ይልቁንም ህሊና ሰጥቶ ማሰቢያ ሰጥቶ ህግ ሰርቶ ምርጫው ተከትሎ የሚመጣበትን ኃላፊነት አሳውቆ እግዚአብሔር ሰው የወደደውን ያደርግ ዘንድ ትቶታል። ይሄ ማለት ግን እግዚአብሔር በህይወታችን ምንም ቦታ የለውም ማለት ግን ፈጽሞ አይደለም። ይሄን በደንብ ሚዛኑን መጠበቅ ያስፈልጋል። እስካሁን በነበረን ቆይታ አስተማሪ የሆኑ ጉዳዮችን ነጥቦችን እንደያዛችሁ ተስፋ አደርጋለሁኝ። ክፍል 2 ከዚህ የሚቀጥለውን በቀጣይ የምንመለከት ይሆናል። እስካሁን በነበረን ቆይታ እንዲመለስ የምትፈልጉት ጥያቄ ወይንም ደግሞ የጨመራችሁት የያዛችሁት ግንዛቤ ካለ የሐሳብ መስጫ ሳጥኑ ላይ አስቀምጡልኝ። እንደው ቀጣይ አብሮ ቢካተትና ቢነሳ የምትሉትም ካለ አብራችሁ ሐሳብ እንድትሰጡኝ እፈልጋለሁኝ። ለቤቱ እንግዳ የሆናችሁ ሰብስክራይብ በማድረግ በተከታታይነት ስለ ትዳር በሚል በዚህ አምድ በልዩ ልዩ ርዕሰ ጉዳዮች የሚለቀቀውን የተለያዩ ትምህርቶች መከታተል እንድትችሉ ሰብስክራይብ እንድታደርጉ፣ ይህንም ሐሳብ ብዙዎች እንዲጠቀሙበት ሼር በማድረግ ላይክ በማድረግ የአገልግሎቱ አካል እንድትሆኑ በእግዚአብሔር ፍቅር ጠይቃችኋለሁኝ። ክፍል 2 በቀጣይ የምንመለከት ይሆናል። አምላካችን እግዚአብሔር በቆይታችን ጊዜ ስለረዳን ስሙ የተመሰገነ ይሁን። ሰላም ቆዩ።